ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። ዛሬ በድጋሚ ተገናኝተናል። ዛሬ በድጋሚ ስንገናኝ ደግሞ የሚጠቅመንን የሚደግፈንን ለሕይወታችን ብርሃን የሚሆነውን የዕለቱን ትምህርት እንነገራለሁ ወይም በዕለቱ ትምህርት ላይ እንነጋገራለን። የዛሬው ርዕሳችን አንድ ያለፈ የሚመስለን በእኛ ላይ የማይፈጸም የሚመስለን በእኛ ዘመን የማይሆን የሚመስለን ግን ደግሞ በእኛም ዘመን ያላቆመ በሕይወታችን ላይ የሚሰራ ምድር ላይ የሚንቀሳቀስ አንድ አደገኛ እርግማን አለ። ብዙ ጊዜ እርግማን ለመልካም ሰዎች አያስፈራም። እርግማን የሚያስፈራው ክፉ ለሆነ ወይም ደግሞ ራሱን ከእግዚአብሔር ላራቀ ሰው ብቻ ነው። ስለዚህ እርግማን ስላችሁ በጣም ድፍን ያለ ጨለማ ነገር ልንነጋገር አይደለም። የሳትነውን ያላየነውን ነገር ከሕይወታችን ጋር አያይዘን በሕይወታችን የተሻለ መንገድ እንድንኖር ሊያደርግ የሚችል ትምህርት ነው የምንነጋገረው። መኖሪያው ምድረ በዳ ትሁን የሚል ነው ይሄ እርግማን። መኖሪያው ምድረ በዳ ትሁን ይላል። ይሄ ከብዙ ሺህ ዓመት በፊት የተነገረ ቃል ነው። ብዙ ዓመት ያስቆጠረ ነው። ሐሳቡ የተነሳውና የተነገረው ግን በሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ ነው። እንግዲህ ኢየሱስ ክርስቶስ ካረገ በኋላ ሐዋርያቱን አስተምሮ ከተለያቸው በኋላ ተሰባስበው ወደ አገልግሎት ለመግባት ሲሉ አንድ ሰው ይጎላል። እንደ ወገኖች ያደራችሁን ከቁጥር አትጉደሉ። መልካም ነገር ሊሰራ ሲል ስትቆጠሩ አትጉደሉ። መልካም ሰው ፈልጉ ተብሎ ከመልካም ሰው ቁጥር ውስጥ አትጥፉ። እግዚአብሔር ከመልካም ቁጥር አያጉድላችሁ። ስለዚህ ሐዋርያት ተሰባሰቡና 12 ነበሩ። አሁን 11 ሆነዋል። አንድ ሰው ጎሏል። ስለዚህ አንድ ሰው ስለጎደለ በሱ ቦታ ሌላ ሰው መተካት ነበረባቸውና ጴጥሮስ ተነሳና አንድ ነገር ተናገረ። ሐሳቡን ያነሳው እሱ ነው። ምን አለ? እንግዲህ ወንድሞች ሆይ አለ። አብረው ያሉትን አገልጋዮችን ደቀ መዛሙርትን ነው። እንግዲህ ወንድሞች ሆይ ኢየሱስ ክርስቶስን ለያዙት አይሁድ መሪ ሆኖ ለነበረው ለይሁዳ አለ መንፈስ ቅዱስ አስቀድሞ በዳዊት አፍ እንደተናገረው እሱ ከዚህ አገልግሎት ከዚህ ምድብ የተነጠለ ሆኗል አላቸው። እሱም ኢየሱስ ክርስቶስን አሳልፎ ሰጠ፣ ገንዘቡን ወሰደ። ያንን የደም ገንዘብ፣ ያንን የግፍ ገንዘብ፣ ያንን ታላቅ ጻድቅና የሁላችን አባት የሆነውን አሳልፎ የሰጠበትን ገንዘብ መሬት ገዛበት። ከገዛም በኋላ በግንባሩ ተደፍቶ ለሁለት ተሰንጥቆ አንጀቱ ተዘርግፎ ሞተ። በቋንቋቸው ያ መሬት አኬልዳማ ተባለ፣ የደም መሬት ተባለ። ስለዚህ እሱ ወደ ገዛ አገልግሎቱ፣ ወደ ገዛ ፍላጎቱ፣ ወደ ገዛ ምርጫው ሄዷል። ቦታው ግን ክፍት ስለሆነ አንድ ሰው ልንተካ ይገባናልና ቅዱስ በሆነው ጸሎትና በተባረከች እጅ የምትወጣን ዕጣ እንጣልና የይሁዳን ቦታ የሚተካን ሰው እንሹም ብሎ ጴጥሮስ ሐሳቡን አነሳው። ዳዊት መቼ ነው እንዲህ የተናገረው? መኖሪያው ምድረ በዳ ትሁን ያለው መቼ ነው? የት ቦታ ነው ሲባል በመዝሙረ ዳዊት ምዕራፍ 108 ወይም ደግሞ መዝሙር 108 ላይ በቅንፍ 109 ላይ ታገኙታላችሁ። በግዕዝ የምታነቡ ይታወቃል 108 ነው። አማርኛውን የምታነቡ ደግሞ ወይም የተተረጎመውን የምታነቡ ደግሞ በቅንፍ ውስጥ መዝሙር 109 ላይ ነው የተቀመጠው። ቅዱስ ዳዊት መዝሙር 108ን ሲጀምር በሚገርም ሁኔታ ነው የጀመረው። እግዚኦ የተጸመመኒ ስእለቴ ብሎ ጀመረ። አቤቱ ጸሎቴን፣ ልመናዬን፣ ጩኸቴን ዝም አትበል ብሎ ነው የጀመረው። የምነግርህ የምጮኸው ጩኸት ትልቅ ነውና ዝም አትበል ብሎ ነው የጀመረው። ይሄድና ቁጥር 5 ላይ ግን እኔ መልካም ሳደርግ ይላል። የዳዊትን ሐሳብ ነው የምናመጣው። እኔ መልካም ሳደርግ ክፉ በሚያደርጉት ሰዎች ላይ ዝም አትበል ይልና ይቀጥላል ሐሳቡን። ቅዱስ ዳዊት ወይም መዝሙረኛው ዳዊት ምን ይላል? ይሄ መልካም ሲያደርጉለት ክፉ የሚያደርገው ሰው ላይ ይላል ዳዊት፣ ኃጢአተኛን ሰው ሹምበት፣ ሰይጣን በቀኙ ይቆም፣ ለመሟገት በሸንጎ ፊት ወይም በፍርድ በቆመ ጊዜ ተሸንፎ ይውጣ። ጸሎቱ ኃጢአት ትሁንበት፣ እሷም ታሳደው። ዘመኑ ጥቂት ትሁን፣ ሹመቱን በአድ ይውሰዳት ይልና መኖሪያው ምድረ በዳ ትሁን።
በዳዊት አፍ የተነገረው ይሄ ነው። ጴጥሮስ ያነሳው ይሄንን ነው። ታሪኩ ይህች ናት። ዋናዋ ታሪካችን ይህች ናት። ከዚህ ተነስተን ወደ እኛ ስንመጣ መኖሪያው ምድረ በዳ ትሁን፣ ሹመቱ ለሌላ ትሰጥ ብሎ ጴጥሮስ ያነሳው ሐሳብ ይሁዳ ጋር ቀረ ወይ ነው። ለይሁዳ ብቻ ተነግሮ ቀረ ወይ? ይሁዳ ኢየሱስን አሳልፎ በሰጠበት ጊዜ ብቻ ተነግሮ ቀረ ወይ ሲባል አልቀረም። ለምን አልቀረም ሲባል ይሁዳ የሰራው ስራም በዛ በጥፋት ውስጥ የማይሞት ነው፣ የማይደመሰስ ነው፣ ሕያው ነው። ጥፋቱ አይጠፋም፣ ይቀጥላል። ለምን ሲባል በይሁዳ እግር ተተክተው የይሁዳን ስራ የሰሩ ብዙ ሰዎች ስላሉ ስለሚኖሩ አሉም። አሁን የኢየሱስ ክርስቶስም ህልውናው ለዘላለም የማይሻር የማይጠፋ ሕያው ስለሆነ በኢየሱስ ክርስቶስ ያመንኛ በኢየሱስ ክርስቶስ የተመረጥንኛ እየኖርን ስለሆነ በኢየሱስ ክርስቶስ ላይ የሚደረግ እያንዳንዱ ክፉ ስራ ሁሉ የይሁዳ ተግባር ይሆናል። መኖሪያው ምድረ በዳ ትሁን ሲባል ይሄ ምድረ በዳ ምንድን ነው ተብሎ ምድረ በዳ ወደ ህይወታችን ሲተረጎም ነው አደገኛው ነገር። ዛሬ እንነጋገር የፈለኩት ይሄንን ነው። በደንብ ተነጋግረን በደንብ ተማምረን በዚህ ነገር ላይ አንድ የጠለቀ ጭብጥ ይዘን ለህይወታችን ትልቅ ትርጉም ሰጥተን በጥሩ የህይወት ጉዞ እንድንቀጥል ለማድረግ ነው። ምድረ በዳ በቆሙ ሲታይ ባዶ የሆነ ቦታ ማለት ነው። በረሃማ የሆነ ውሃ የሌለው፣ አጫዋች አጋዥ ሰው የሌለው፣ እጽዋት የሌሉት፣ እንስሳት እንኳን ለመጠለያ የማይፈልጉት እልም ያለ ጠፍ መሬት ማለት ነው ምድረ በዳ ማለት። ጥቅል ትርጉሙ ይሄ ነው። ምድር ምንድን ነው፣ በዳ ምንድን ነው የሚለውን አያይዙና ተርጉሙት። ምድረ በዳ ምንድን ነው የሚለውን ብዙ እንዳንሄድ ነው። ባጭሩ ግን ምድረ በዳ ማለት ምንም ነገር የሌለው ለመኖሪያ ምቹ ያልሆነ አስቸጋሪ የስቃይ ቦታ ማለት ነው። ምድረ በዳ ካለማ ምድረ በዳ ነፍሳት እንዲኖሩበት ምቹ ካልሆነ የስቃይ ቦታ ነው የሚሆነው። መኖሪያው ምድረ በዳ ትሁን ሲል ዳዊት ይሄ መልካም ሲያረጉለት ክፉ የሚያረግ ይሄ ሲያከብሩት የሚንቅ ጽድቅን አድርግ ሲሉት አመፅን የሚወድ እንዲህ አይነት መጥፎ ሰው አለ መኖሪያው ምድረ በዳ ትሁን። እሱ የሚሾማትን ሹመት ሌላ ሰው ይውሰዳት፣ ለባዕድ ትሁን፣ እድሉ ከሱ ትወሰድ፣ ትጥፋ፣ ከርስቱ ይነቀል ብሎ ነው የተናገረው። ይሄ በጣም ከባድ ነገር ነው። ቃል ኃይል ነው ወይም ኤነርጂ ነው፣ አይወሰድም፣ ይቀመጣል። ቃል መንፈስ ነው፣ አይሞትም። ቃል ኃይል ነው፣ አያረጅም፣ አይዝግም፣ አይሻግትም፣ ይቀመጣል። የተነገረው በወቅቱ ለአንድ ግለሰብ ወይም በቀጥታ በአካል ለዛ ሰው ወይም ለዛ ድርጊት ቢሆንም በዛ ሰው ጫማ የሚረግጡና የሚመላለሱ በሙሉ ለዘመናት እርግማን ከሆነ ያርግማን ያገኛቸዋል፣ ጽድቅ ከሆነ ያጽድቅ ያገኛቸዋል። ስለዚህ ይሄንን ታሪክ እንውሰድና የህይወታችን ምድረ በዳ ምንድን ነው? ምን ስናደርግስ ነው ህይወታችን ምድረ በዳ የሚሆነው? ሹመታችንን ሌላ የሚወስዳት ከርስታችን የምንነቀለው አሁን በዚህ በአዲስ ኪዳን ክርስቶስ ኢየሱስ ሞቶ ተነስቶ ህይወትን ከሰጠን በኋላ የምን ዕዳ ነው? የምን እርግማን ነው? ምድረ በዳ የሚባል ነገር አለ ወይ? በኢየሱስ ክርስቶስ ሕያው መንፈስ የለመለመውን ዓለም እንደገና ምድረ በዳ የምታደርገው የምንድን ነው የሚል ጥያቄ ይነሳል። እኔ ደግሞ አለ ነው የምለው። ለምን? የመልክዓ ምድር ምድረ በዳና የህይወት ምድረ በዳ በጣም የተለያየ ነው። የመልክዓ ምድርን ምድረ በዳ ወይም ጠፍ የሆነን መሬት ማልማት በጣም ቀላል ነው። ሰዎች ከተባበሩ፣ ሰዎች ከበረቱ፣ ሰዎች ከጠነከሩ ምድረ በዳን ማልማትና ህይወት ያለው ፍጡር እንዲኖርበት ማድረግ በጣም ቀላል ነው። ብዙ በረሃማ ቦታዎች በሰው ጉልበትና ኃይል በሰው ጥበብ ለምተው ዛሬ ጫካ ሆነዋል፣ ደን ሆነዋል፣ ውሃማ ሆነዋል፣ ገነት ሆነዋል። ብዙ ቦታዎችን ማየት እንችላለን። ሩቅ ሳንሄድ ዛሬ እስራኤልን እንደ ሀገር ያረፈችበትን ቦታ ወይም ሀገር እስራኤልን ስናይ ምድረ በዳ ነበረች ባቸው። የታሪክ ማህደራትን ክፈቱና እዩ። የተነሱት ፎቶ አለ። በዛን ጊዜ እስራኤላውያን እዛች ምድር ላይ እግራቸው ሲረቅ ለታሪክ ብለው የተነሱት ፎቶ አለ። እልም ያለ ምድረ በዳ ነበር። እልም ያለ ፀሐይ የጠገበ የተፈረካከሰ በፀሐይ ግለት ያረረ ድንጋይና የተቃጠለ አፈር ነበር። ዛሬ ምድረ እስራኤልን ተመልከቱ። ቴልአቪቭ የተቆረቆረችበት ከተማ ላይ የነበረውን ፎቶና አሁን ቴልአቪቭ የት እንደደረሰ እዩት። ለምንድን ነው ሲባል
የመልክዓ ምድር ምድረ በዳነት ወይም ጠፍ የሆነ የምድር ገጽታ በሰው ልጅ ጥበብና ጉልበት ይቀየራል፣ ይለማል። እስራኤላውያን ያንን አልምተውታል። ኢትዮጵያውያንም ብዙ በረሃ ቦታዎችን አልምተን በዝተን ከድነ ነው ገነት ያደርግናቸው ብዙ ምድረ በዳዎች አሉ። ብዙ ገነት የሆኑ ቦታዎችንም አውድመን ደግሞ ምድረ በዳ አድርገናቸዋል። የእኛ ታሪክ ብዙ ነው፣ ወደዛ ውስጥ አልገባም። በአጭሩ ግን ክፉ ሰው መኖሪያው ምድረ በዳ ትሁን፣ ከርስቱ ይነቀል፣ ርስቱ ትወሰድ፣ የሚጸልያት ጸሎት እንኳን እንዳታድነው ኃጢአትና ጠላት የምታሳድድ ጦር ትሁንበት ተብሎ ተነግሯል። ክፉ ሰው ይሄ እርግማን ምድር ላይ ይሰራል ነው። ስለዚህ በህይወታችን ምድረ በዳ ምንድን ነው? የህይወት ምድረ በዳ ምንድን ነው የሚለውን ከማየታችን በፊት ግን ዛሬ ላይ በይሁዳ ጫማ በክህደት መንገድ የምንጓዝባቸው መንገዶች ምን ምን ናቸው? እነሱን እናይና እነሱን ስናደርግ በምድረ በዳ ልንኖር እንገደዳለን፣ ከርስታችንም ተነቅለን ተቀበዝባዥና ድሃ እንሆናለን። ዳዊት እንዲያውም ዝቅ ብሎ ሲናገር ልጆቹ ይበተኑ፣ ሚስቱ መበለት ትሁን ነው የሚለው። መበለት ትሁን ማለት እኮ ድሃ ትሁን፣ ጭቅቅታም ችጋራም ትሁን፣ ልጆቹ የተቀበዘበዙ ሙታን ይሆኑ፣ ማንም እንደ አህያ ይጫናቸው ማለት እኮ ነው። ከባድ እርግማን፣ ከባድ እርግማን። ያን የተናገረውን ነው ሐዋርያው ጴጥሮስ አነሳና እንግዲህ መንፈስ ቅዱስ በዳዊት አፍ እንደተናገረው ይሄ ክፉና ከሃዲ ሰው ይሁዳ ኢየሱስ እንዲሰቀል ነገሮችን ያመቻቸው ሰው ያ ነገር በሱ ላይ ተፈጽሞበት ከኛ ጋር ተቆጥሮ ነበር፣ ከኛ ተነጥሏል። እሱም አልጠቀመውም፣ ሞተ። ርስቱ የተሰጠው ተነጠቀች። ርስቱ ምንድን ናት? መጨረሻ ላይ እንነጋገራለን። ርስት ምንድን ነው? የህይወት ርስት ምንድን ነው? የምድር ፊዚካሊ ይሄ አካላዊ የሆነው ርስት ምንድን ነው? የህይወት ምድረ በዳ ምንድን ነው የሚለው መጨረሻ ላይ እንነጋገራለን። ከዛ በፊት ግን በዚህ ዘመን መኖሪያችን ምድረ በዳ እንድትሆን የሚያስረግሙን ነገሮች ምንድን ናቸው ሲባል የመጀመሪያውና አንደኛው ክርስቲያኖችን ወይም በክርስቶስ ኢየሱስ ያመኑትን በዘር መከፋፈል ነው። ትልቁ ይሁዳ ኢየሱስን አሳልፎ ሰጥቷል። ዛሬ በዚህ ዘመን በስጋ የተወለድነውን የዘር ሐረግ ቆጥረን ከማይጠፋው ሕያውና ቅዱስ ዘር ከሆነው ከኢየሱስ ክርስቶስ ስጋና ደም የተገኘውን ሕያው ዘር ወይም የሕያው መንግስት ሰራዊት የሆነውን ክርስቲያኑን ባለማወቅና በየዋህነት ይሄንን የስጋ ልቡን ከፋፍሎ ክርስቲያኑን እርስ በርሱ በዘር ማቧደን በይሁዳ ጫማ መቆም ነው። ክርስቲያኖች በደንብ ስሙ። ክርስቲያን ያልሆናችሁም ይጠቅማችኋል። ስሙ። ክርስቲያኑን ስትከፋፍሉና ስትጎዱ በይሁዳ ጫማ ላይ ትቆማላችሁ። ይሁዳን የወረሰችው ምድረ በዳ ትወርሳችኋለች። በግንባሩ ተደፍቶ ተሰንጥቆ አንጀቱ ተዘርግፎ እንደሞተው እንዲሁ በዚች ምድር ላይ ዋጋ ትከፍላላችሁ። የክርስቲያን ዘሩ አንድ ነው። እሱም የኢየሱስ ክርስቶስ ዘር ነው። እኛ የኢየሱስ ክርስቶስ ዘር ነን ስንል በመንፈስ ብቻ አይደለም፣ በስጋም የኢየሱስ ክርስቶስ ዘር ነን። ብዙ ሰው ይሄ ዘር አይገባውም። ኢየሱስ ክርስቶስ ምድር ላይ ጾታዊ በሆነ ማንነት የተካው ስጋዊ ዘር የለም። አንዳንድ ጨካኞችና ክፉ ሰዎች ወይም አላጋጭ ሰዎች ወይም አሁን በምንነጋገርበት ርዕስ በይሁዳ ጫማ ቆመው የሚራመዱ እኩይ ሰዎች ኢየሱስ ክርስቶስ በስጋ የተካው ዘር አለ ወልዷል ብለው የሚያስቡ አሉ። በስመ አብ ጌታ ሆይ፣ ለሱ አይደለም ለአንድ ብቁ ሰው አይመጥንም ይሄ። ግን እንደዛ ብለው የሚናገሩ ጸያፍ ሰዎች አሉ። ኢየሱስ ክርስቶስ እኛን ባዳነበት ማዳን ደሙ ከደማችን ስጋው ከስጋችን ተዋህዶ አንድ አዲስ ፍጥረት ሆነናል። እኛ በስጋ እየተጋባን እየተዋለድን እንኖራለን። የምንወልዳቸው በክርስቶስ ኢየሱስ የተዋጁ ክርስቲያኖች ናቸው። የእኛ ዘር እኮ ክርስቲያን ነው። ክርስቲያን ልጅ ሲወልድ ጄኔቲካሊ ልጁም ምን ሆኖ ነው የሚሆነው? ክርስቲያን ነው የሚሆነው። ኢየሱስ ክርስቶስን በደምና በስጋ እየተካፈለ ነው የሚራባው። እንደገናስ ኢየሱስ ክርስቶስ በሰጠን መንፈሳዊ ልጅነት ከመንፈስና ከውሃ በመወለድ ደግሞ የመንፈስ ልጆች ነን። ያ ማለት አንድ ዘር ነው ያለን።
ኢትኒካሊ ወይም በጎሳ በዘር ሐረግ ሰው ከየትኛውም የዘር ሐረግ ሊወለድ ይችላል። ከየትኛውም ቋንቋ ከየትኛውም ነገድ የመጣ ሊሆን ይችላል። በክርስቶስ ኢየሱስ በማመን አዲስ ፍጥረት ሆኖ ልጅ ከሆነ በኋላ ግን ሁላችን የተካፈልነውን አንድ ዘር ይካፈላል። ክርስቲያን ዘሩ አንድ ነው። አበቃ። ቋንቋ ሞያ ነው። ከተማርነው የትኛውንም የዓለም ቋንቋ መናገር እንችላለን። ሐዋርያትም እዚሁ በጠቀስነው ምዕራፍ 2ኛ ምዕራፍ ላይ ሐዋርያ 12 ላይም 72 ቋንቋዎችን ተናግረዋል። ለምን ሲባል ቋንቋ ማንነት አይደለም። ቋንቋ ሞያ ነው። ቋንቋ መግባቢያ ነው። ቋንቋ ጥበብ ነው። ቋንቋ መሳሪያ ነው። ቋንቋ ማንነት አይደለም። የማንነት አካልና ስሪት ቋንቋ አንዱ ሊሆን ይችላል። ቋንቋ በራሱ ግን ማንነት አይደለም። ስለዚህ ኢየሱስ ክርስቲያን የትኛውንም ቋንቋ ቢናገር፣ የትኛውንም ባህል ቢከተል፣ የትኛውም ተክለ ሰውነት ቢኖረው፣ ሴትም ይሁን ወንድ፣ በየትኛውም ሀገር ቢኖር፣ ሀብታምም ቢሆን ድሃ፣ ቆንጆም ቢሆን ፉንጋ፣ ቀይም ቢሆን ጥቁር፣ የቀይ ዳማም ቢሆን ጠይም፣ ክርስቲያን ዘሩ አንድ ነው። በስጋም በመንፈስም ዘሩ አንድ ነው። በዚህ ዘመን ግን ክርስቲያኑን እየከፋፈሏችሁ የምታገዳድሉ የምታደባድቡ ሰዎች መኖሪያችሁ ምድረ በዳ ይሆናል። ይሁን አልልም፣ ይሁን ተብሏል። ደግሜ ይሁን አልልም፣ ይሁን ተብሏል። ግን ምድረ በዳ ይሆናል መኖሪያችሁ። ኢትዮጵያ ውስጥ ክርስቲያኑ ከክርስቲያኑ ጋር በዘር ተከፋፍሏል። በዘር ስንል ግልጽ ለማለት ግማሹ አማራ ነው፣ ግማሹ ኦሮሞ ነው፣ ግማሹ ትግሬ ነው፣ ግማሹ ወላይታ ነው፣ ግማሹ ሶማሌ ነው፣ ግማሹ አፋር ነው፣ ግማሹ ኩናማ ነው፣ ግማሹ አገው ነው፣ ግማሹ አኝዋህ ነው፣ ግማሹ ኢኞር ነው፣ ወዘተ። በጣም ብዙ ነን። እግዚአብሔር ይመስገን በጣም ብዙ ነን። አንድ ምድር ላይ ያለ ነው። በጣም ብዙ ነን። ይሄ ውበታችን ነው። ይሄ መብዛት መልካም ነገር ነው። ክርስቲያኖች ነን። ክርስቲያን ሆነን አንድን ዘር ከተካፈልን በኋላ ግን በይሁዳ ጫማ የተንቆጠቆጡ ሰዎች ወይም የይሁዳን ጫማ የተዋሱ ሰዎች ይመጡና በዘር ይከፋፍሉናል። የእናንተ የዘር ሐረግ የመጀመሪያ ነው፣ ጥንታዊ ነው፣ ቁጥሩ ብዙ ነው። ስለዚህ እናንተ ክርስትናን ብትጠቀልሉትና በቋንቋቸው ቢገለገል በቋንቋቸው ብትሰሩት ከናንተ ወገን የሆኑ ጳጳሳት ቢወጡ ከናንተ ወገን የሆኑ ኤጲስቆጶሳት፣ መነኮሳት፣ መምህራን ቢወጡ ሀገሪቷን እኮ ትጠቀልላላችሁ ብሎ በስጋ የሚቆጥር የተዋረደ ሰው አለ። አንተ ሰው ተጠንቀቅ፣ ስልጣንህ ለሌላ ትሰጣለች። ከርስት ትነቅላለህ። ሚስትህ መበለት ድሃና ወራጃም ትሆናለች። ልጆችህ ይንቀዠቀዣሉ፣ ተቅበዝባዥና የራበ ውሻ ይሆናሉ። ተጠንቀቅ። በዚህ ዘመን ኢየሱስን አሳልፎ ፊዚካሊ መስጠት አይቻልም፣ በአካል መስጠት አይቻልም። ምክንያቱም ኢየሱስ ክርስቶስ አሁን ምድር ላይ በስጋው ስለሌለ የኢየሱስ ክርስቶስን ተከታዮች ክርስቲያኖችን በመንፈስ በስጋና በደም የተሳሰርነውን እኛን የሚከፋፍልና የሚያሳድድ እሱ መኖሪያው ምድረ በዳ ትሆናለች። አንዱ ይሄ ነው። ይህን የምታደርጉ ሰዎች ተቆጠቡ። ሳታውቁት ባለመብሰል ወይም ደግሞ ሌላ አካል ተጽዕኖ ፈጥሮ እየጋለባችሁ ከሆነ ቆም በሉና እዩ። ይህንን የምታደርጉ ሰዎች በሁለተኛ ደረጃ በዚህም ክፉ ሐሳብ ተጠልፋችሁ ክርስቲያኑን ከክርስቲያኑ ጋር በሚያጋጩ ሰዎች ትምህርት የተወሰዳችሁ ክርስቲያን ወገናችሁን የምትጠሉ ካላችሁ በተወለዳችሁበት የዘር ሐረግ በምትናገሩት ቋንቋ የበላይ መሆን አለብን ብላችሁ በክርስቲያኖች ላይ የምትነሱ ሰዎች የይሁዳን ጽዋ እንዳትጠጡ ተጠንቀቁ። ለምን? ምድረ በዳ ትሆናለች መኖሪያችሁ። ያቺ ምድረ በዳ ምንድናት? እንነጋገራለን። መልክዓ ምድሩን ምድረ በዳን የተነጋገርነው የህይወትን ምድረ በዳ መጨረሻ ላይ ነጥቦቹን ከጨረስን በኋላ እንነጋገራለን። የመጀመሪያው አንድ ሕያውና ቅዱስ ዘርን የተካፈለውን ክርስቲያን በስጋ የዘር ሐረግ ወይም በጎሳና በቋንቋ መከፋፈል አንዱ መኖሪያችን ምድረ በዳ እንድትሆን የሚያስችል ክህደት ነው። አንድ። ሁለተኛው አንድ ዘር ያላቸው ክርስቲያኖች በስጋ ፍላጎት ወይም በጊዜያዊ የምድር ጥቅም በመደለል ክርስቲያንና ክርስቲያን የሚገዳደልና የሚደባደብ ከሆነ ይሄ የሚጣላውና የሚገዳደለው የሚደባደበው ክርስቲያን በሙሉ በሁለቱም ጎራ ያለው ወንድም ወንድሙን የሚገድለው መኖሪያው ምድረ በዳ ትሆናለች። ለምን? የይሁዳን ጫማ ገዝቶ ነው እየተራመደ ያለው።
አስቀድሜ 2 ጊዜም በተለያዩ ቪዲዮዎች ላይ ተናግሬያለሁ። ክርስቲያን ክርስቲያንን አይገልም፣ ነውር ነው። እንኳን ክርስቲያን የአንድ ሀገር ዜጋ ራሱ የራሱን ዜጋ መግደል አልነበረበትም። ስላልበሰልን ነው እንጂ ይሄ አውሪያዊ ባህሪያችን፣ ይሄ እንስሳዊ ባህሪያችን ገና ረግፎ በእግዚአብሔር መንፈስ ተቃጥሎ ስላልወደቀ ይህንን የበሰበሰ ቅርፊት ተሸክመን እየተንጋፈፍን ነው እንጂ የአንድ ሀገር ዜጎች እንኳን እርስ በርሳቸው መገዳደል አልነበረባቸውም። ምክንያቱም አንዱ የአንዱ አካል ነው፣ አንዱ የአንዱ ጥቅም ነው፣ አንዱ አንዱን የሚጠብቅ ነው። መሆን የነበረበት እንደዛ ነው። እንኳን የአንድ ሕያው ዘር የክርስቶስ ቤተሰብ ይቅርና የአንድ ሀገር ዜጎች ለአንድ መንግስት የሚገብሩት፣ በአንድ መንግስት የሚገዙት፣ በአንድ ሰንደቅ ዓላማ ስር የሚዘምሩት ይቅርና የሚዘምሩት እንኳን አንዱ አንዱን መግደል አልነበረበትም። ጥፋት ካለ መቆጣት ይኖራል፣ መጣላት ይኖራል። ግን ተነጋግሮ መፍታት ይቻል ነበር። የአንድ ሀገር ዜጎች እንኳን እርስ በርስ መገዳደል አልነበረባቸው። እንኳን ክርስቲያኖች። መኖሪያ ምድረ በዳ እንዳትሆን ተጠንቀቅ፣ ወንድም ከወንድሙ ጋር የሚጣለው ኢትዮጵያ ላይ በግልጽ ነው እያየን ያለ ነው። ይሄንን በግልጽ ክርስቲያን ነኝ ብለህ እንዳታስብ። ወንድምህ ላይ መሳሪያ ተኮሰ ግንባሩን ብለህ እየገደልክ ከክርስቲያኑ ጋር፣ ክርስቲያኑ ከሙስሊሙ ጋር አይደለም፣ ወይም ደግሞ ክርስቲያኑ ከሌላ ከማያምን ጋር አይደለም፣ ክርስቲያኑ ከክርስቲያኑ ጋር። ወይም ለይቼ ልናገር በቀጥታ ኦርቶዶክሱ ከኦርቶዶክሱ ጋር ይገዳደላል። ምን እያደረግ ነው? ኦርቶዶክሳዊን ይገድለዋል። በአንድ ቤተ መቅደስ ደግሞ አብረን ለምስጋና እንቆማለን። በቅዳሴ ሰዓት ምንድን ነው የሚለው? በቅዳሴያችን ጊዜ የምንጸለያቸው ጸሎቶች በሙሉ እኮ በመካከላችን ፍቅርን፣ አንድነትን፣ ህብረትን፣ ሰላምን፣ ጥንካሬን፣ ትጋትን የሚያመጡ እኮ ናቸው። ስለሚጠፉ ሰዎች እንማልዳለን። ሰግደንም እንደዛ አይደለም የምንለው? ዲያቆኑ ሲያነብ ስለሚጠፉ ሰዎች እንማልዳለን፣ ስለ ክርስቲያኖች እንማልዳለን፣ ስለ ባለስልጣናት እንማልዳለን፣ ስለተሰደዱ ሰዎች እንማልዳለን፣ ስለ ህሙማን እንማልዳለን ብለን እናደለን የምንለው። ከደጄ ሰላም ተበትነን ስንወጣ ሁሉም ከነጠላ ውስጥ መሳሪያውን ገፎ አፈሙዙን አዝሮ እርስ በርሱ ይተጋተጋል። መኖሪያ ምድረ በዳ ትሆናለች። ሁለተኛው ይሄ ነው። ክርስቲያኖች ስሙኝ፣ እንዳትገዳደሉ። ከገደልክ ክርስትና ብሎ የለም። ከዛ በኋላ ክርስቲያን ክርስቲያንን አይበላም፣ ክርስቲያን ክርስቲያንን አይገድልም። የወንድምህን ደም እያፈሰስክ በወንድምህ ደም ውስጥ የኢየሱስ ደም አለ። የናጣቀም አንተ የዳንክበት ደም፣ ያ ቅዱስ ደም፣ ያ ሕያው ደም፣ ያንን የዘላለም እድፍን ያነጻልህ ደም እኮ በወንድምህ በምትገለው ደም ውስጥ በስጋ በሚፈሰው ደም ውስጥ የኢየሱስ ደም አለ። እንወቅ። ለምን? አንድ ዘርን ተካፍለናል። ሁለተኛው መኖሪያ ምድረ በዳ ትሁን የሚለው እርግማን ያገኝሃል ወንድምህን ስለምትገድል። ተጠንቀቁ። ኢትዮጵያ እርስ በርሱ ኦርቶዶክሱ ከኦርቶዶክሱ ይደባደባል። ሌሎች ክርስቲያንን የሚሉት ደግሞ በሌላ በኩል የሚያነሱት ጦርነትና ማላገጥ፣ በኢየሱስ ላይ የሚጨማለቁት መጨማለቅማ ምንም ገደብ የለውም። አለመናገር ነው፣ ዝም ማለት ብቻ ነው። ግን አትጠራጠር፣ መኖሪያህ ምድረ በዳ ይሆናል። ከርስትህ ትነቀላለህ። ጸሎትህ፣ ምልጃህ ጠላት ሆና ታሳድድሃለች፣ ኃጢአት ትሆንብሃለች። ሹመትህ ለሌላ ትሰጣለች፣ ርስትህን ሌላ ይወርሰዋል። ርስትና ምድረ በዳ ምንድን ነው? መጨረሻ እንነጋገራለን። ሁለተኛው ይሄ ነው። ክርስቲያን ከክርስቲያኑ ጋር ሲገዳደል ምንድን ነው? መኖሪያው ምድረ በዳ ትሆናለች። ክርስቲያኑን ገለህ ማን ያጸድቅሃል? ክርስቲያኑን ገለህ ከዛ በኋላ በክርስትና ስትቀጥላለህ እንዴ? ነኝ ልትል ትችላለህ። ፊዚካሊ በወሬ በዜና ነኝ ልትል ትችላለህ፣ በአባባል። በህይወት ግን የለህም፣ ክርስቲያን አይደለህም። ታዲያስ ምድረ በዳ የምትኖር ተቀበዝባዥ ትሆናለህ። ሁለተኛው ይሄ ነው። ሶስተኛው የአምልኮ ጉዳይ ነው። የአምልኮ ጉዳይ፣ የክብር ጉዳይ፣ የህይወት ጉዳይ ነው። እሱ ምንድን ነው? በትናንሽ አማልክት ላይ ተስፋ ማድረግ ወይም ትናንሽ አማልክትን መመካት ወይም በሌላ ቋንቋ የእግዚአብሔርን ክብርና ስልጣን ለወረዱና ለቆሸሹ መናፍስት መስጠት መኖሪያ ምድረ በዳ ትሁን የሚለውን እርግማን በህይወት ያመጣል። የሚመለክ ብቸኛውና ትልቁ አምላክ ህይወትን የሚሰጠው በእርግጥም ህይወትን የሰጠ ለዘላለምም በህይወት የሚያኖረን እግዚአብሔር ነው፣ ክርስቶስ ኢየሱስ ነው። ሰዎች ግን ከዚህ ሕያው የሆነ አምልኮና ከዚህ ሕያው ከሆነ ከመንግስት ሰራዊት አባልነት ወጥተው ትናንሽና ወራዳ የሆኑ ራሳቸውን እንኳን መከላከል የማይችሉ ጊዜያዊና ድንዙዝ የሆኑትን አማልክት ለራስህ ስትወስድ፣ እነሱ ላይ ተስፋ ስታደርግ፣ ስልጣን ይሰጡኛል፣ ሀብት ይሰጡኛል፣ ህይወት ይሰጡኛል፣ ልጅ ይሰጡኛል፣ ዘሬን አስቀጥላለሁ፣ ሞገስና ጸጋ ይሆኑኛል ብለህ ለነሱ ስትሰጥ አትጠራጠር፣ ከክርስቶስ ቤት ተጠርገህ ትጠፋና መኖሪያህ ምድረ በዳ ይሆናል።
መኖሪያ ምድረ በዳ ሲሆን ስልጣንህ ለሌላ ትሰጣለች። ከርስትህ ትነቀላለህ፣ ዘር አይወጣልህም። በምድር ላይ ተቅበዝባዥና ድሃ ትሆናለህ፣ ለማኝና ሌባ ትሆናለህ፣ እንደ እንስሳ ትቆጠራለህ። ሶስተኛው ይሄ ነው። ሶስተኛው የአምልኮ ጉዳይ ነው። ከእግዚአብሔር በቀር እባካችሁን ሺህ ጊዜ ፈተና፣ ችግር፣ ረሃብ፣ ጭንቅ እንኳን ቢበዛባችሁ እግዚአብሔርን የሚያስቀናና አማራጭ አማልክትን ለራሳችሁ አትውሰዱ። ያለበለዛስ መኖሪያችሁ ምድረ በዳ ይሆናል። ሶስተኛው ይሄ ነው። ወደ አራተኛው እንለፍ። የሰው ልጆችን ማንኛውንም የሰው ልጅ ክርስቲያን ይሁንም አይሁንም የሰው ልጆችን ላብና እድል፣ ገንዘብና ጸጋ መውሰድ ወይም መንጠቅ መኖሪያ ምድረ በዳ ትሁን የሚለው እርግማን በላይ ላይ እንዲሰራ ያደርጋል። ዛሬ ብዙዎቻችን ክርስቲያን ሆነን ማለት ነው የእግዚአብሔር ሕዝብ ሆነን በእግዚአብሔር ጉባኤ ጸሎትና ምልጃን እየተካፈለን የእግዚአብሔርን በረከት ለማግኘት እየጮህን በየቀኑ ወደ እግዚአብሔር ቤት እየተመላለስን በውሏችን ግን የሰውን እድል፣ የሰውን ጉልበት፣ የሰውን ላብ፣ የሰውን ሀቅ፣ የሰውን ጸጋ፣ የሰውን እውቀት፣ የሰውን ገንዘብ፣ የሰውን ይዞታ ስንነጥቅ ነው የምንለው። ይሄ መኖሪያ ምድረ በዳ ትሁን የሚለው ክፉ ሰው ባህሪ ነው። ወይም መኖሪያው ምድረ በዳ ትሁን የሚለው ሰው ባህሪ ነው። ክርስቲያን በክርስቶስ ኢየሱስ ያመነ ባለጸጋ ነው። በተሰጠው ክብር ባለው ትጋት በተባረከበት መባረክ ቢኖር የራሱን እንኳን በልቶ አይጨርሰውም። ክርስቲያን ባለጸጋ ነው። እንደዛ ነው የማስበው። ክርስቲያን የራሱ አንሶት ጭራሽ የሰው የሚነጥቅበት እድል አለው ብዬ አላስብም። ግን ክርስቲያኖች እንዲህ ነው የምናደርገው። ሁሌም የማይነጥቃለ፣ የማያታልላለ፣ ከሰራተኞቹ የማይቆነጣጠራለ፣ ለሰራተኞቹ ደሞዝ ባለመጨመር ጉልበታቸውን ሲበዘብዝ የማይኖር አለ። ሰዎችንስ አታሎ ጥቅማቸውን፣ እድላቸውን እነሱ ሊያገኙ ያሉትንስ ነገር አጣሞ የመውሰድስ ጉዳይ በእኛ ዘንድ የሚንጸባረቅ አይደለም። የሰዎችን እድልና መንገድ መዝጋትና መንጠቅ አንዱ መኖሪያ ምድረ በዳ እንድትሆን የሚያመቻች ነው። የዛ ሰው ክፉ ጫማ በአንተ እግር ላይ ያለ ማለት ነው። አራተኛው ይሄ ነው። ስለዚህ የሰውን እድል፣ የሰውን እንጀራ የምትነጥቁ ክርስቲያኖች ተጠንቀቁ። ሌሎች በባህሪያቸው ነጣቂ መሆን የሃይማኖታቸው መርህ ወይ ደግሞ በሃይማኖታቸው ተጠያቂነት ላይኖር ይችላል። ክርስቲያን ግን ተጠያቂነት አለብህ። ለምን ከተባለ የይሁዳን ጫማ ገዝተሃል ማለት ነው። በይሁዳ ጫማ ነው የምትመላለሰው። በይሁዳ ልብ ነው የምታስበው። በይሁዳ ጭንቅላት ነው የምትወስነው ማለት ነው። ምን ከሆነ የወገንህን የሰው ዘርም በሙሉ ያላመነ ሀብቱ ይወሰድበት የሚል ሕግ የለም። ማመን አለማመን በሰው አይደለም፣ እንደ እግዚአብሔር ነው። የማያምኑትን እግዚአብሔር ስፍራ ይሰጣቸዋል። አስቀድሞም ከኛ ሊያጸድቃቸውም ይችላል። የሚያምኑትንም ይሁን የማያምኑትን የሰውን ዘር በሙሉ እድልና እንጀራ፣ ጉልበት መውሰድ፣ መበዝበዝ መኖሪያው ምድረ በዳ ትሁን የሚለው ሰውን ባህሪ መውሰድ ነው። ያ ደግሞ መኖሪያ ምድረ በዳ ይሆናል ማለት ነው። አራተኛው ይሄ ነው። መኖሪያችን ምድረ በዳ እንድትሆን የሚያደርጉት እነዚህ ናቸው። አምስተኛውና የመጨረሻው መኖሪያው ምድረ በዳ ትሁን፣ ከልክ በላይ መኖር። መኖሪያው ምድረ በዳ ትሁን የተባለው ሰው ባህሪ ነው። ከልክ በላይ ሰው ልክ አለው። ከልክ በላይ ማለት ትዕቢት፣ አመፅ፣ ኩራት፣ መመጻደቅ፣ መቀማጠል፣ ጉራ፣ እነዚህ በሙሉ አሁን በክርስቲያኑ ብሷል። በተለይ አሁኑ ትውልድ ካልታየ የሚሞት ይመስለዋል፣ ይታፈናል፣ አየር ሁሉ ያጣል፣ በቃ ኦክሲጅን ያጣል። አንዳንድ ሰው ካልታየ ስለሱ ካልተወራለት ምን አለው? የሚወራለትስ በእጁ ሲያዘው ሲባል ምንም የለው። የሚገርመኝ እኮ ነው። እንዲወራልን የምንፈልግ ሰዎች ምንም የለንም። ብቻ ትንንሿን ሁሉ እንዲደነቅልን እንፈልጋለን። ሚጢጥዬ ነገር ይዘህ ማን ነው የሚያደንቅ? ይህን ይዘራልሃል። ምድርና ሰማይን የሚገዛ አምላክ ልጅ ሆነህ ሕያው የሆነ ልዑል ሆነህ በፊቱ መመላለስ ትልቁ ነገር እያለ ሚጢጥዬ ነገር ይዘህ ነገ ከእጅህ ወድቆ የሚረግፍና የሚተላ የሚበሰብስ ነገር ይዘህ አድንቁኝ ትላለህ። ማን ያደንቃል? ይሄ በልክ አለመኖር ነው። ይሁዳ የተሰጠው ጸጋ፣ ይሁዳ የተሰጠው እድል፣ ይሁዳ የተሰጠው መኖሪያ በጣም ትልቅ ነበር። ግን ትንሽዬ ነገር ነው የፈለገው። 30 ዲናር ሚጢጥዬ ነገር፣ ትንሿን ነገር ይዞ ነው የተጎዳው። እኛም ዛሬ ይሄ መታየት፣ መመጻደቅ፣ ትዕቢት፣ አመፅ በልክ አለመኖር ነው። በልክ አለመኖር ማለት ደግሞ አስተሳሰብን ይወክላል።
በልክ አለመኖር አሳሰብን ይወክላል። አሳሰቡ የወደቀ ሰው፣ አሳሰቡ የበሰበሰ ሰው ትንንሽ ነገር ይዞ ሁሉ አምላክ ነኝ ይላል፣ አድንቁኝ ይላል፣ እኔ ጉልበተኛ ነኝ፣ ዝነኛ ነኝ ይላል፣ በዓለም ላይ ከኔ ውጭ የለም የሚል ሰው አለ። ይሄ በልክ አለመኖር ነው። በልክ አለመኖር ራሱ መኖሪያ ምድረ በዳ ትሁን የሚለውን እርግማን በላይ ላይ የሚያመጣ ነው። የህይወት ምድረ በዳና የመልክዓ ምድር ምድረ በዳ ይለያያሉ። የህይወት ምድረ በዳ ምንድን ነው ሲባል ባዶ መቅረት። ባዶ ምድረ በዳ አጫዋች ከጎን የለም፣ መጠለያ እጽዋት የለም፣ ምንቀምሰው ውሃ የለም፣ ሚላስ የሚቀመስ የለም። ያለው ድንጋይ እንኳን በጣም የሚፋጅ ነው። መሬቱ የደነቆረ ነው። ወፈጥ ነው። ወፈጥ ታውቃላችሁ? ወፈጥ ማለት አፈሩና ድንጋዩ የተጠቀጠቀ ማለት ነው። ወይም ለጥ ያለ ድንጋይ ወይ አይፈነቀል ተፈንቅሎ ግንብ አይሆን፣ ወይ ተፈጭቶ አፈር ሆኖ መሬት አይሆን። አጓጉል ማለት ነው። ወፈጥ የሆነ መሬት ማለት ነው። ዘር አያበቅል፣ እጽዋት የለው፣ እንስሳት የለ፣ ውሃ የለ። በአጠቃላይ ለህይወት ምቹ ያልሆነ ማለት ነው። ምን ምድረ በዳ። የህይወታችን ምድረ በዳ ምንድን ነው ሲባል ጭንቅ የበዛው ኑሮ፣ ጭንቅ የበዛው ኑሮ፣ በወጥመድ የተያዘ ህይወት፣ የሚደማ ገላ ነው የሚኖረን ቀን በቀን። ጸሎታችን አይሰማም። ዳዊት ምን አለ? ጸሎቱ ኃጢአት ትሁንበት እኮ ነው ያለው። ወጸሎቶሂ ትኩኖ ጌጋይ፣ ጸሎቱ ኃጢአት ትሁንበት አለ። ጸሎቱ የምታሳድደው ትሁን። ጸሎቱ ራሱ ወደ እርግማን ትቀየርበት እኮ ነው ያለው። ለምን? ይሄ ሰው ክፉ ነው፣ አጭበርባሪ። እዚህ ጋር ደም በተነከረ እጁ የሰው ህይወት እያጨማለቀ፣ እዚህ ጋር ደግሞ ይለምናል። ጸሎቱ እርግማን ትሁንበት ይላል። ሚስቱ መበለት ትሁን። መበለት ማለት በድሮ አነጋገር መበለት የክብርና የእድሜ ጉዳይ አይደለም። የድህነት፣ የተረጅነት፣ የልመና፣ የመራቆት፣ የመቅበዝበዝ፣ የጭቀቅታምነት መገለጫ እና ምንድን ነው? የህይወት ምድረ በዳ የሚደርስልን የለም። ሰዎች ሁሉ ይጠሉናል። ህይወታችሁ ምድረ በዳ አይግባ፣ ህይወታችሁ ምድረ በዳ ይግባ። ከባድ ነው። በምድረ በዳ የሚያግዝ የለም፣ የሚረዳ የለም፣ ጩኸት አይሰማም፣ የሚላስ የሚቀመስ የሚበላ የለም፣ ውሃ ጥም ሲያቃጥለን የሚጠጣ የለም፣ ፀሐይ ሲያቃጥለን ማረፊያ የለም፣ ንፋስ ሲያርገበግበን የበረሃውና የምድረ በዳው አሸዋ ባይናችን ሲገባ የምንጠርግበት የለመለመ ቅጠል ወይም ጨርቅ የለም፣ መደበቂያ የለም። ህይወታችሁ ምድረ በዳ ይሁን። ርስቱ ትነጠቅ ተባለ። የይሁዳ ርስቱ ምን ነበረች? ሁለት ናቸው የይሁዳ ርስት። የመጀመሪያው አገልግሎቱ፣ ያቺ የተባረከች አገልግሎት፣ ኢየሱስ ክርስቶስ ያሰለጠነው ስልጠና፣ ያቺ የተማራት ትምህርት፣ የሚያገለግላት የወንጌል አገልግሎት፣ የሚናገራት የህይወት ብስራት ርስቱ ነበረች። በዛች ነበር የሚኖረው። ከዛስ የዘላለም ርስት መንግስተ ሰማያት፣ የእግዚአብሔር መንግስት፣ የእግዚአብሔር እቅፍ፣ የመንፈስ ቅዱስ የዘላለም ምግብ ነበረች ርስቱ። የእኛስ ርስት ምንድን ናት? በምድር የሚሰጠን ስጋዊ ጸጋችን፣ የምንወልደው የምንደሰተው፣ ጤናችን፣ ሰላማችን፣ በረከታችን፣ ከወገናችን ጋር ከቤተሰቦቻችን ጋር ከዘሮቻችን ጋር የምንደሰተው ደስታ፣ የምናመሰግነው ምስጋና፣ የምናገኘው ክብር፣ ጤና፣ ሰላምና ረፍት፣ የምናንቀላፋው መልካም እንቅልፍ፣ እሱ ርስታችን። ባለመበጥበጥና ባለመናወጽ ባለመፍራትና ባለመደንገጥ የምንኖረው የምድር ህይወት ምን ይባላል? ርስት ይባላል። ሁለተኛው ርስታችንስ የዘላለም ህይወት በእግዚአብሔር እቅፍ በመንግስቱ መኖር፣ እሷ ናት ርስት። ይቺ ምን ትሆናለች? ትወሰዳለች። ርስቱ ትወሰድ፣ ከርስቱ ይነቀል፣ ሹመቱ ለሌላ ትሰጥ፣ መኖሪያው ምድረ በዳ ትሁን እኮ ነው። ምድረ በዳስ በዛኛው ህይወት ምድረ በዳ አሁን ጭንቅ ነው፣ በዚህ ስንል ሰው አጣን። በዛኛው ሲባል በዛስ ማን ታገኛለህ? ያ ምድረ በዳ አይብስም? ያ የማይጠፋው የማይሻረው ይቅር የማይባለው በቃ ብዙ ዓመት ተሰቃያችሁ፣ ከዚህ በኋላ ምሕረት ይደረግ ተብሎ በይቅርታ ከስራት የማንፈታበት ያ የዘላለም ስቃይ አይበልጥም? ያ እኮ ነው ምድረ በዳ። ይሄ ምድረ በዳማ ችግር የለውም፣ ጊዜያዊ እኮ ነው። ከበረታን እናለማዋለን፣ ካልሆነም እየታገል ነው በዘመናችን እናልፋለን። ያኛው ምድረ በዳ ግን አደገኛ ነው። መኖሪያው ምድረ በዳ ትሁን ማለት ለዘላለም በገሃነም ይቃጠል ማለት ነው። ለዘላለም የእግዚአብሔር እሳት ደግሞ በጣም ከባድ ናት። እባካችሁ እንዳያገኛችሁ። እኔ ይሄን ክፍል በዚህ መልኩ ነው የተረዳሁትን የምፈራውን የምኖርበትንም ህይወት አካፍያቸዋለሁ። መኖሪያው ምድረ በዳ ትሁን፣ ጸሎቱ ኃጢአት ትሁንበት፣ ታሳደው ለሙግት በፍርድ በቀረበ ጊዜ ተረቶ ይውጣ፣ ልጆቹ ሙታን ይሆኑ፣ ሚስቱ ትቅበዝበዝ። ይሄ እርግማን እንዳያገኝ የዘላለም ህይወታችን በምድረ በዳ እንዳይቃጠል እግዚአብሔር ይርዳን። ግን የነገርኳችሁን 5 ነጥቦች አስቡና ከነዚህ ውጡ። ያልወጡትንም
ንገሯቸው። ያለበለዚያ ግን ርስታችሁ ተነጥቆ ከሕይወት ውጪ ሆናችሁ በምድረ በዳ ስትማቅቁ ትኖራላችሁ። መነሻችን ምን ነበረ? መኖሪያው ምድረ በዳ ትሁን ነው። አላበቃም። ይሁዳ ላይ ብቻ ያበቃ መስሎን ከሆነ አላበቃም። ዛሬ መኖሪያችን ምድረ በዳ እንዳትሆን እንጠንቀቅ እላለሁ። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።